DW ነው። DW ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። እሁድ ሐምሌ 28 ቀን 2011 ዓ.ም ጤና ይስጥልን የተከበራችሁ የዝግጅታችን ተከታታዮች። ቦን ከሚገኘው የDW የቀጥታ ስርጭት ስቱዲዮ የዓለም ዜናን የሚያቀርብላችሁ ሸቴ በቀለና በመስተንግዶ እኔ ልደት አበበነን። ከዓለም ዜና በኋላ የሚቀርበው ሳምንታዊው የእንወያይ ዝግጅታችን የኢትዮጵያን መሃልና ዳር ሀገር ፖለቲካን ይቃኛል። ባለፈው ሳምንት ድምጻዊ አያሌው መስፍን የመዝናኛ ዝግጅት እንግዳችን ነበረ። ከድምጻዊው ጋር የነበረን ቆይታ ለዛሬ በድጋሚ ይቀርባል። ሁላችሁም በያላችሁበት የቀጣይ አንድ ሰዓት ቆይታችሁ ከኛ ጋር ይሁን። የቀጥታ ስርጭታችንን በሬዲዮ በሳተላይት ከድረገጻችን ወይም በፌስቡክ መከታተል ትችላላችሁ። በሬዲዮ በ13780 ኪሎሄርትዝ 22 ሜትር ባንድ እና በ11995 ኪሎሄርትዝ 25 ሜትር ባንድ ላይ ነው። ወይም ደግሞ አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 በሳተላይት በአረብ ሰዓት በበድር 4 በ11996 ሜጋሄርትዝ DWA2 26 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሰዓት 201 በ11976 ሜጋሄርትዝ DWA2 7 ዲግሪ ዌስት ቨርቲካል ላይ ነው። DW አምሃሪክ በተባለው አፕሊኬሽን ወይም DW አምሃሪክ ብላችሁ በፌስቡክ ብትፈልጉንም እንገኛለን። አሁን ወደ ዜናው እንለፍ። እሸቴ በቀለ ያሰማናል። የDW ዜና። በመጀመሪያም ዋና ዜና። የሱዳን ወታደራዊ የሽግግር ምክር ቤት መሪዎችና የተቃውሞ አስተባባሪዎች የ3 ዓመታት የሽግግር መንግስት ለመመስረት የሚያስችላቸውን ህገ መንግስታዊ ስምምነት ተፈራረሙ። በአሜሪካ ኤልፓሶና ዳይተን ከተሞች በሰዓታት ልዩነት ታጣቂዎች በከፈቱት የተኩስ ሩምታ በትንሹ 29 ሰዎች ተገደሉ። የተባበሩት መንግስታት ድርጅትና ሰንዓን የሚቆጣጠሩት ሁቲዎች ለ6 ሳምንታት የተቋረጠውን የምግብ ዕደላ እንደገና ለማስጀመር ተስማሙ። የጀርመን የግብረሰናይ ድርጅት ከባህር የታደጋቸው 40 ገደማ ስደተኞች ወደ ማልታ ወደብ እንዲገቡ ተፈቀደላቸው። በጀርመን አሸማጋይነት ከመርከብ እንዲወርዱ የተፈቀደላቸውን ስደተኞች ሌሎች የአውሮፓ ሀገራት ይከፋፈላሉ ተብሏል። የኢራን አብዮታዊ ዘብ የነዳጅ ዘይት በህገወጥ መንገድ ሲያጓጉዝ ነበር ያለውን መርከብ ከነሰራተኞቹ በቁጥጥር ስር መዋሉን አስታወቀ። ዜናው በዝርዝር። የሱዳን ወታደራዊ የሽግግር ምክር ቤት መሪዎችና የተቃውሞ አስተባባሪዎች የ3 ዓመታት የሽግግር መንግስት ለመመስረት የሚያስችላቸውን ህገ መንግስታዊ ስምምነት ተፈራረሙ። ከተቃውሞ መሪዎች አንዱ የሆኑት አህመድ ራባይና የወታደራዊ የሽግግር ምክር ቤቱ ምክትል ሊቀመንበር ሉቴናንት ጀነራል መሐመድ ሐምዳን ዳግሎ ስምምነቱን ፈርመዋል። የኢትዮጵያ አደራዳሪ አምባሳደር መሐመድ ድሬርና የአፍሪካ ህብረት ተወካዮች ስምምነቱ በዛሬው ዕለት በካርቱም ከተማ ሲፈረም ተገኝተዋል። የወታደራዊ ሽግግር ምክር ቤቱ ምክትል ሊቀመንበር ሉቴናንት ጀነራል መሐመድ ሐምዳን ዳጋሎ ስምምነቱን በመፈረም በሱዳን ታሪክ ፈታኙን ጊዜ ተሻግረናል ሲሉ ተናግረዋል። ሞንዜር አቡ አልማሊ የተባሉ የተቃውሞ ስብስብ መሪ ሁለቱ ወገኖች ይህንኑ ስምምነት በመጪው ነሐሴ 12 ቀን 2011 ዓ.ም የውጭ ሀገራት ተወካዮች በሚገኙበት በድጋሚ እንደሚፈራረሙ ተናግረዋል። አቡ አልማሊ እንዳሉት አዲስ የሚመሰረተው የሽግግር መንግስት አባላት ማንነት በሚቀጥለው ቀን ማለትም ነሐሴ 13 ቀን 2011 ዓ.ም ይፋ ይደረጋል። ሁለቱ ኃይሎች ባለፈው ሐምሌ ስልጣን ለመጋራት በተስማሙበት መሰረት የተፈረመው ውል ሱዳንን ለ3 ዓመታት ከ3 ወራት የሚመራ የሽግግር መንግስት ለመመስረት ያስችላል። አዲስ የሚመሰረተው መንግስት ወታደሮቹና ተቃዋሚዎቹ ምርጫ እስኪካሄድ ድረስ እየተፈራረቁ ይመራሉ። በአሜሪካ ኤልፓሶና ዳይተን ከተሞች በሰዓታት ልዩነት ታጣቂዎች በከፈቱት የተኩስ ሩምታ በትንሹ 29 ሰዎች ተገደሉ። በቴክሳስ ግዛት በምትገኘው የኤልፓሶ ከተማ 3000 ሰዎች በነበሩበት የገበያ ማዕከል ውስጥ አንድ ታጣቂ በከፈተው የተኩስ ሩምታ በትንሹ 20 ሰዎች ሲገደሉ 26 ሰዎች ቆስለዋል። የቴክሳስ ግዛት አገረ ገዢ ግሬግ አቦት በዕለተ ቅዳሜ በኤልፓሶ የተፈጸመው ጥቃት በቴክሳስ ታሪክ ከተፈጸሙት ሁሉ የከፋው ነው ሲሉ ተናግረዋል። አሜሪካ ከሜክሲኮ ከምትዋሰንበት ድንበር በቅርብ ርቀት ላይ በምትገኘው ከተማ የተፈጸመው ጥቃት ከጥላቻ የመነጨ እንደው ይህ
ከጥላቻ የመነጨ ወንጀል ይሆን እንደው ፖሊሶች ምርመራ ላይ ናቸው። በጸጥታ አስከባሪዎች ፓትሪክ ክሪሲየስ የተባለ የ21 ዓመት ወጣት በቁጥጥር ስር ውሏል። በቴክሳስ ከተፈጸመው ጥቃት ከሰዓታት በኋላ በኦሃዮ ግዛት ዳይተን በተባለች ከተማ ሌላ ታጣቂ በከፈተው የተኩስ ሩምታ 9 ሰዎች 1 ደቂቃ ባልሞላ ጊዜ ውስጥ ተገድለዋል። ሌሎች 26 ሰዎች ደግሞ ቆስለዋል። የጥይት መከላከያ የለበሰውና ተጨማሪ ጥይቶች ይዞ የነበረው የዳይተን ጥቃት ፈጻሚ በፖሊስ መገደሉን የከተማዋ ባለስልጣናት አስታውቀዋል። የአሜሪካ ፌዴራል የምርመራ ቢሮን ጨምሮ የአገሪቱ የጸጥታ ተቋማት የጥቃት ፈጻሚውን ማንነትና ምክንያቱን ለማወቅ ምርመራ ላይ ናቸው። የተባበሩት መንግስታት ድርጅትና ሰንዓን የሚቆጣጠሩት ሁቲዎች ለ6 ሳምንታት የተቋረጠውን የምግብ ዕደላ እንደገና ለማስጀመር ተስማሙ። የተባበሩት መንግስታት የዓለም የምግብ መርሃ ግብርና ሁቲዎች በትናንትናው ዕለት በሰንዓ ከተማ ስምምነቱን መፈራረማቸውን የድርጅቱ ቃል አቀባይ ሄርቬ ቬርሆሰል ለፈረንሳይ ዜና አገልግሎት አረጋግጠዋል። የተባበሩት መንግስታት በሁቲዎች ቁጥጥር ስር በሚገኙ የየመን አካባቢዎች ለሰላማዊ ሰዎች የሚላከው ምግብ ለታቀደው አልደረሰም በሚል ስራውን ያቋረጠው ባለፈው ሰኔ 13 ቀን 2011 ዓ.ም ነበር። የምግብ ዕደላው በመቋረጡ ሳቢያ ወደ 850 ሺህ የሚገመቱ የመናውያን ችግር ላይ መውደቃቸውን ሬውተርስ ዘግቧል። የጀርመን የግብረሰናይ ድርጅት ከባህር የታደጋቸው 40 ገደማ ስደተኞች ወደ ማልታ ወደብ እንዲገቡ ተፈቀደላቸው። በጀርመን አሸማጋይነት ከመርከብ እንዲወርዱ የተፈቀደላቸውን ስደተኞች ሌሎች የአውሮፓ ሀገራት ይከፋፈላሉ ተብሏል። አላን ኩርድ የተባለው የሲአይ ግብረሰናይ ድርጅት መርከብ ስደተኞቹን የታደገው ባለፈው ረቡዕ ነበር። መርከቡ ስደተኞቹን ከታደገ በኋላ በአቅራቢያው ወደ ነበረው የጣሊያን ላምፔዱዛ ወደብ አምርቷል። በዚያው ዕለት የጣሊያኑ የሀገር ውስጥ ጉዳይ ሚኒስትር ማቴዎ ሳልቪኒ መርከቡ በየትኛውም የጣሊያን ወደቦች እንዳይቆም እንደሚከለከል አስታውቀው ነበር። ትናንት ማምሻውን የማልታ ጠቅላይ ሚኒስትር ጆሴፍ ሙስካት በጀርመን ጠያቂነት ከአውሮፓ ኮሚሽን ጋር ከስምምነት መድረሳቸውን አስታውቀዋል። ጠቅላይ ሚኒስትሩ ስደተኞቹ ከመርከብ እንዲወርዱ እንደሚፈቀድላቸው አረጋግጠው አንዳቸውም በማልታ እንዲቆዩ ግን እንደማይፈቀድ ተናግረዋል። የኢራን አብዮታዊ ዘብ የነዳጅ ዘይት በህገወጥ መንገድ ሲያጓጉዝ ነበር ያለውን መርከብ ከነ7 ሰራተኞቹ በቁጥጥር ስር መዋሉን አስታወቀ። መርከቡ በቁጥጥር ስር የዋለው ፋርሲ ከተባለው የኢራን ደሴት አቅራቢያ መሆኑን የአገሪቱ መንግስት የሚቆጣጠረው የዜና ማሰራጫ ዘግቧል። ፋርስ የተባለው የዜና ማሰራጫና የሊባኖሱ አልማያዲን የቴሌቪዥን ጣቢያ የነዳጅ ጫኝ መርከቡ በቁጥጥር ስር የዋለው ባለፈው ረቡዕ መሆኑን ዘግበዋል። የኢራን አብዮታዊ ዘብ አዛዥ ራሜዛን ዚራሂ በቁጥጥር ስር የዋሉ ሰራተኞች ዜግነትም ሆነ የመርከቡን ባለቤት አገር ባይናገሩም ከፍተኛ መጠን ያለው ነዳጅ ዘይት ጭኖ ነበር ብለዋል። በተጣለባት ማዕቀብ ሳቢያ የነዳጅ ዘይት ዋጋ የተራከሰባት ኢራን ወደ መካከለኛው ምስራቅ አገራት በህገወጥ መንገድ የሚሻገር ምርቷን ለመቆጣጠር ዘመቻ ከጀመረች ቆይታለች። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የሱዳን ወታደራዊ የሽግግር ምክር ቤት መሪዎችና የተቃውሞ አስተባባሪዎች የ3 ዓመታት የሽግግር መንግስት ለመመስረት የሚያስችላቸውን ህገ መንግስታዊ ስምምነት ዛሬ ተፈራረሙ። በአሜሪካ ኤልፓሶና ዳይተን ከተሞች በሰዓታት ልዩነት ታጣቂዎች በከፈቱት የተኩስ ሩምታ በትንሹ 29 ሰዎች ተገደሉ። የተባበሩት መንግስታት ድርጅትና ሰንዓን የሚቆጣጠሩት ሁቲዎች ለ6 ሳምንታት የተቋረጠውን የምግብ ዕደላ እንደገና ለማስጀመር ተስማሙ። የጀርመን የግብረሰናይ ድርጅት ከባህር የታደጋቸው 40 ገደማ ስደተኞች ወደ ማልታ ወደብ እንዲገቡ ተፈቀደላቸው። በጀርመን አሸማጋይነት ከመርከብ እንዲወርዱ የተፈቀደላቸው ስደተኞችን ሌሎች የአውሮፓ ሀገራት ይከፋፈላሉ ተብሏል። የኢራን አብዮታዊ ዘብ የነዳጅ ዘይት በህገወጥ መንገድ ሲያጓጉዝ ነበር ያለው መርከብ ከነ7 ሰራተኞቹ በቁጥጥር ስር መዋሉን አስታወቀ። ዜናው በዚሁ አበቃ። ጤና ይስጥልኝ። ሸቴ በቀለ ነው የዓለም ዜናን ያሰማን።